በገውጥ መንገድ ተያዘ። ስራ ምንድነው ሲባል ጭንቅላት አዘዋሪ ያለ እሱ በጭንቅላት ነው እየዞረ እሱ የበግ ጭንቅላት ምናምን የከሰከሰው ምናምን ማናሰብ ይሸጣል እንጀራ ሰው ለስራ ሲል ለዛው ጭንቅላት የበግ ጭንቅላት ምናምን ማናሰብ በሸጠበት ስራ ምንድነው ሲባል የስራው ጸባይ ሲናገር ተናገር ጭንቅላት ማዞር ነው። የፖሊሱም የአገር ልጅ ሰባቱ ጭንቅላት ታዞር አንተን እንዲያደርግ ነው ተጣጣፉ ወደ ምስኪን እዛው ላይ ጨምርበት። በጥባጭ ነኝ ያለው በጥባጭ ነኝ። በጥባጭ ሁለተኛ ነው ጉራጌ። ሁለተኛው ጉራጌ ነው። በጥባጭ ነኝ ያለው ሁለተኛ ጉራጌ። እሱም አይቀርም ተያዘ። ታፈሰ ጠጁ፣ ጌሾ፣ ስኳሩ ምኑ የበጠበጠ ሰውን ያሰከረ ሸወና ገዳይ ዳር ህዝብ ያን የሰከረ ማለት ነው። እሱም አንድ ቀን ተያዘ። እሱ ጉራጌ ሁሉም ሲጠየቁ እሱም ጉራጌው ተያዘ ነው። ምንድን ነው በጥባጭ ስራ ምን በጥባጭ በጨዋታ እሱ ግን ሙያ ነው የተናገረው። በጥባጭ ነኝ ያለው እኮ አላወቅም። ቤተለገተን ጉራጌም ጭንቅላት አስዋሪ ነው የሚሄዱ ስራው ነው። የበግ ጭንቅላት ከስክስ የሚሸጠው ነው። ስለዚህ መስል ሰጥኩት አንድ ነገር ሲናገር መስጠት እኮ ይግድ ይላል። ሽማግሌ ማለት ነው። ጉራጌው ስራ ሰጥቶ ደግሞ ቤት ቀጥ ብሎ ተኝተዋል። ኧረ ተው ቆይ ጉራጌው በስራ ደግሞ ገብቶ ለጥ ብለው ተኝተዋል፣ ጠጥተዋል። ምንም ልጅ የለም ሚስት የለም። ከዛ በኋላ ሌቦች ገቡ። ጥርቅ አድርጎ አይሰማም፣ ምንም አይልም። እቃውን ይዞ ጭኖ ለአራት የበጥባጭውንም የምን ሂሳብ ይዘው ወይ ምክር ቤት ተሰብስባ ከዛ በኋላ ያ ጉራጌ እቃ ሙልጭ ብሎ ሄደዋል። ነቅቶ ሲያይ ምንም ነገር የለም፣ ባዶን ቤቱ አለና አልጋውና ፍራሹ አልጋው ተሸክሞ ከነሱ ጋር ጉዞ ጀመረ ከሌቦቹ ጋር። ምን ነው ተባለ። ቤት ካልቀየርክ ማይቀር አልጋ ይዳዳ ለምንድን ነው የሚቀረው? መቀየር ካልቀረ አልጋ ብቻ ሌላው ተወስዷል። ስለዚህ አልጋው ብቻ ኢትዮጵያ ናቸው። ተወዳደሩና ሲያዳምጥ ምስራቅ አፍሪካ መስገን ይጨርሰው ጫወታው። እሺ ኬንያና ኢትዮጵያ ተወዳደሩ። ከዛ በኋላ ስማቸው አጠፋ። ቀነኒሳ አለ፣ ኃይለ ገብረስላሴ አለ፣ አንጋፋ ያ ሞቷል። አሁን ማነው ምሩጽ ይፍጠር አለ፣ አበበ ቢቂላ መጀመሪያ ነው እኮ እነሱ እነ ምሩጽም እኮ የሮጡ ናቸው። አበበ ቢቂላ እኮ በባዶ እግር ኦሮምን የሮጠ ኦሮምን በባዶ እግር ያሸነፈ በዓለም እስካሁን አልተገኘም። በባዶ እግር አቢቢ ፈረንጅ ይላል። አበበ ማለት ነው ፍቱ አቢቢ ይሆን ቢቂላ ነው። አቢቢ ነው ፈረንጅ የሚለው እና ሮጦ ኬንያና ኢትዮጵያ ሮጦ
ወተትና በቆሎ ነው። ግን ጎበዝ ነች። ሁልጊዜ ኢትዮጵያ ተወዳዳሪ ኢትዮጵያ። ይህ ሰውዬው ምን ይሻለኛል? ሌላ አጀንዳ ይዘህ ትመጣለህ። እሳቸው የያዙት አጀንዳ ላይ ይጨርሱ። ፕሮፌሰር አሁን ከዛ በኋላ ወጉ ከኔ ሁልጊዜ አሁን ከኛ ጋራ የአንገት ሀብል ሆኗል። አይ በቃ ምንም ከኢትዮጵያ ሲስተሙ ሁሉ አጥንቶታል። ኬንያ የሩጫ ሲስተም ምን በልተውታል። አሁን የመጀመሪያ ጊዜ ሲሸነፍ ፎርጌት ኬንያ ነው። ከውድድር ውጭ ሆኖ ከጥቅም ውጭ ያደረገው ውድድር ውጭ ነው። ጨዋታ ስንጫወት ካላየህ ካልሰማ ምን ይባላል? አንጎል መሆኑ ዝም በል አይደለም። ባለ አህያ ነው። ባለ አህያ ነው። ካላየህ ካልሰማ ባለ አህያ ነው። ያሰማኸው ያላየኸው ነገር ከየት ነው የምታወራው? ከየት ነው የምትጫወተው? ችን አማርኛ አልበቃል። ሁለት ናት። ባል አህያ ሁለት ናት። ባል በቃ ከብቲኛችን አይሰማም ማለት ነው። በቃ አይደለም እኔ ሁለት ናት እንጂ አማርኛ አይን ፎርም ስትጨምርበት ባል አህያ ባል አህያ ሁለት ፍቺ አላት። እኔ አማርኛ ብችል ኖሮ እዘረዝራለሁ። እዚህ ጋር ስቶፕ አድርጋቸዋል። ስቶፕ ማድረጋቸው ምን ላይ ነው? አንደኛ አንተም አቃቤ ሕግ አይደለም። እኛ የአረቄ ቤት ጨዋታ ነው። የራሳችን ጨዋታ ነው። ተቀብለናል። ፊቹን መፍታት ምንድን ነው? ልደቱ አያሌውና እኛ ምክር ቤት ነበር። ልደቱ አያሌው ከመለስ ዜናዊ ጋር ክርክር ጀመርን። ምን ዓላማ ክርክር ተፈጠረ። ሙልጭ አድርጎ ሰደበው ልደቱ አያሌውን ለመልስ ዲሞክራሲ አለ እያልክ የለም እንደዚህ ብሎ በቃ ጠፈጠፈው። ቆይ ሙልጭ አድርጎ ቅድምም አንስቼው ነበረ። ለምን ይፈራሉ? እንደ ማንኛውም ሰው ሲጃራ ለምን ገዝቶ አይጨርሱ? ዲሞክራሲ ካለ ለምን አጃቢ ያስፈልጋቸዋል? ዲሞክራሲ በዛ የተነሳን ነው። አንድ ሌዘር ቦርሳ ውስጥ ድክሙት ይዞ መጣ። ቢነጋገር ልደቱ አያሌው ቤተ መንግስት ውስጥ ተፈቅዶለት ማለት ነው። ፈቃድ ነች። ያለ ፈቃድ ማን ነው የምትቃወምባቸው ነጥቦች ይዘህና ተብሎ ይዞ መጣ። ተወስኗል ማለት ነው። እንዳይሞት እንዳሻው እንደፈለገ መለስ ዜናዊ